ፕሮግራማችንን ጀምረናል ለዛሬ አርሂቡ ፕሮግራማችን እንግዳ አርገን ይዘንላችሁ የቀረብነው በበርካታ ፊልሞች ቲያትሮችና እንዲሁም የቴሌቪዥን ድራማዎች ምናቀውን ዝነኛውና ታዋቂው አርቲስት ሰለሞን ቦጋለ ነው ሰለሞን ቦጋለ ጥራችንና ክብረ ስቱዲዮአችን ድረስ ስለተገኘ በጣም ነው እናመሰግነው እኔም በጣም ነው ማመሰግነው እንግዲህ በጣም መታወቅበት ስራዎች ፊልሞች ቲያትሮች ድራማዎች ናቸው ጥያቄያችንን በዛው እንጀምር የመጀመሪያው ፊልም የቱ ነበር እንዴት ነበር የምታስታውሰው ፊልሙን መጀመሪያ ስትሰራው በሚለው ወጋችንን ከፊልም በፊት የጀመርኩት ቲያትር ነው የሰራሁት አቃል በቲያትር ነው የጀመርከው የፊልሙን ተውስታን ጀምራት ወይ ጊዜ ነው ችግር የለውም ከዛም ጀምረን ብናወራው ጥሩ ነው መጀመሪያ ወደ አርቱ የገባህበት አጋጣሚ ምን ይመስል ነበር የሚለው ይቅርታ እንግዲህ የመጀመሪያው የሰራሁት ቲያትር ነው ማለማን ይባላል በአገር ፍቅር ቲያትር የቢኒያም ወርቁ ጽሁፍ ነውና ቆንጆ ጽሁፍ ነበር እሱን ሰራው የመጀመሪያ ቲያትር እሱ ነው የመጀመሪያ ፊልሜ አሁንም የቢኒያም ወርቁ ነው ዲቪ ይባላል ብዙ ውጭ ሀገር ያሉ ኢትዮጵያኖች ብዙ ያዩታልና አሁን ድረስ ሲመጡ ረጅም ጊዜ ነው 8-9 ዓመት ሲኒማ ቤት ታይቶ ነበር አልታየም በካሴት ይወጣል አሁን ድረስ ሲመጡ በውጪ ስለ ዲቪ ያነሳሉ ብዙ ሰዎች ያወሩኛል አጋጣሚው ምንድን ነበር ወደ አርቱ የገባበት ወደ ጥበቡ ዓለም የገባበት አጋጣሚ በትምህርት ነው ወይስ እንደዚሁ ሌላ ትምህርት ውስጥ ነበርኩኝ እኔ ኔካት የሚባል ኮሌጅ ውስጥ ምናምን ኢንጂነሪንግ ያጠናሁ ነበር እየተማርኩ ነበርና ከዛ ነው በቢኒያም ወርቁ በኩል ነው ወደዚህ ሙያ የገባሁት ወደ ፊልሙ ወደ ቲያትሩ የገባው እንዴት አገኘው ደስ ያለኝ በጣም አሁን መውጣት የምትችል ይመስላል እንደዚህ ባጋጣሚ የገባህበት በጭራሽ ሙያ ነው በጭራሽ ከሱም ሌላ በፊትም አላውቅም ሌላ ማለት አሁንም አውቅ አልፈልግም በዚህ ውስጥ መኖር ነው የምፈልገው ትወና ላይ ነው ብዙ ጊዜ እኛ የምናቀ ፊልሞቹም ላይ ቲያትሮቹም ላይ አንተ ራስህ የመጻፍ ነገር ላይ ያለበት ወይስ አዎ ብዙ ጻፊ አይደለሁም ግን አሁን ጽሁፎቹን ወደ ስራ እየለወጥን ነው እንደውም አንደኛው ፊልሜ አልቋል ውጭ ሀገር አውስትራሊያ ውስጥ ያለ የአርማይቲ የሲኒማ ዩኒቨርሲቲ አለ ከነሱ ጋር የራሴ ስክሪፕት ተተረጎመና ወደነሱ እዛ በነበርኩበት ሰዓት አንድ የራሴን ስክሪፕት ፊልም ሰራው ሎስት ኢን ሜልበርን ይላል ርዕሱ እሱን ሰራው አሁን ደግሞ እዚህ ሌላኛው ፊልም ስክሪፕት ሊሰራ በዝግጅት ላይ ነው አንተ የጻፍከው ስክሪፕት ነው ሆስፒታሉ ይላል እስካሁን የያዝነው ርዕሱ ሳምሶን ታደሰ ቤቢና ፍቃዱ ሊያዘጋጁት አሁን ስራ ላይ ነው ያለው ስለዚህ ሰለሞን ጽሁፍ ላይም አለበት በደንብ ማለት ነው አይ በደንብ አለ ሁለት የፊልም ስክሪፕቶችን ጽፈሃል እስካሁን በሚለው እንይዛለን አሁን ተቀስ አድርገው እንዳለፍክ እዛ ያለው የሰጣቸው የፊልም ስክሪፕት ብለሃልና የብዙዎች ጥያቄ ይመስለኛል ማስታወቂያውም ልክ እንደተለቀቀ ነገ ሰለሞን ቦጋለ አርሂቡ እንግዳችን ነው ብለን እንደለቀቀን ብዙ ሰዎች ሰለሞን ቦጋለ አለ ወይ አውስትራሊያ ሄዷል በዛውም ቀርቷል እዛው ነው የሚኖረው ተብሏል ነበር ወይ እንዴት መጣ ያሉ እየጠየቁ ነበርና በኋላ ላይም በስልክ ሊያጨናንቁን ይችላሉ ግን አስቀድመህ ብንመልሰው ይሄን ጥያቄ ደግሞ ጥሩ ነው አዎ ደስ ይለኛል የሄድኩትም እንደምመለስ አውቃለሁ የሄድኩትም ለመጠየቅ ነው ቤተሰብ ለመጠየቅ ነው ቤተሰብ አለ ልጅ አለኝ እና ለመጠየቅ ነው የሄድኩት እና እንደምመለስ አውቃለሁ ግን ልክም አይደለም የሰው ልጅ እውነት ከሀገሩ ውጪ እንዴት ሊኖር ይችላል እኔ አልችልም በእውነት አልችልም ግጭቴም ይሄ ነው ከቤተሰቤ ጋር እዛም ካለ ቤተሰቤ ጋር ግጭቴ ይሄ ነው አልችልም በቃ ከሀገሩ ውጪ መኖር አልችልም ምክንያቱም ለራሴ አንድ የሰጠሁት ነገር አለ አስፈልጋለሁ ለዚች ሀገር ኪነ ጥበብ አስፈልጋለሁ ብዬ ራሴን አሳምኛለሁና አስፈልጋለሁ ብዬ አምናለሁ ስለዚህ በዚህ ሙያ ውስጥ እሰራለሁ እዚህ ሀገሬ ላይ ሁለት ይታያሉ እኮ ሀገሬ ላይ አንድ እንደሱ ያየኛል አንዱ ሰለሞን አይደል ብሎ ያየኛል ሁለት ይሄን መታየት ለምጃለሁ
ይሄ ሙቀት ትልቅ ነው ለኔ እና እየሰራው ነው። በሙያዬም ማገልገል ፈልጋለሁ። አገሬ ላይ የትም መሄድ አልፈልግም እና ለመቅረት ሀሳቡም አልነበረኝም። ስለዚህ ያው በተለያዩ ሚዲያዎች እንዲሁ ወጥቶ ስለነበረ ነው ተመልካቾች ጥያቄያቸው የተመለሰ ይመስለኛል። ካርቱ በአጋጣሚ የገባበት የአርት የጥበብ ህይወት ወጥተህ መኖር አትችልም። ለዛ ያንን መርጠህ ወደዚህ መጥተሃል። ፊልምን፣ ቲያትርም የቴሌቪዥን ድራማዎችን ስትሰራ የምታበላልጠው ስራ የቱ ሊሆን ይችላል? እንደገና ልዩነታቸው፣ ክብደታቸው፣ ቅለታቸው ያንተ ምርጫ የቱ ጋር ነው በብዛት? አይ እሱ በርካታ ፊልሞች ከመሆናቸው የተነሳ የሰራሃቸው ፊልሞች ዝም ብዬ ሳስበው ፊልሙ ሊሆን ይችላል ያንተ ምርጫ፣ ወይም ደግሞ ገበያው ወደ ፊልሙ የወሰደህ ይመስለኛል። ግን ያንተ ምርጫ መስማቱ ጥሩ ነው። ሁሉም የየራሳቸው ድካም አላቸው። ፊልም የራሱ በጣም ድካም አለው። ቲያትር እጅግ በጣም ድካም አለው። የቴሌቪዥን ድራማም ስትሰሪ እንደዚሁ፣ የሬዲዮ ድራማም ስትሰሪ እንደዚሁ እና ድካማቸው ትልቅ ነው። ለሁሉም ዋጋ እሰጣለሁ፣ ለሁሉም። ምክንያቱም የምጫወተውን ካራክተር አምኜበት ነው መጫወት የምፈልገው። ካራክተሩን ስጫወት ደግሞ በደንብ ካራክተሩን መፈለግ አለብኝ። የትኛውም የቲቪም የፊልምም የቲያትርም ቢሆን ካራክተሩ መፈለግ አለብኝ እና መዘጋጀት ይጠይቃል። ሁሉም የየራሳቸው ክብደት አላቸው። ግን እንደ ቲያትር ከባድ፣ አድካሚ እና እንትንም ይመስለኛል ቲያትር ብዙ ጊዜ ፊልም አንዴ ነው ድካሙን የምትጨርሰው የሚመስለኝ። የማረምም የብዙ ነገር እድልም አለ የማስተካከሉ ነገር። ቲያትር ግን ሁል ጊዜ ነው እንደገና እየሰራኸው የምትሄደውና እኔ ራሱ ዝም ብዬ በርቀት ሳስበው አድካሚው እሱ ይመስለኛል። የእሱ ብቻ አይደለም፣ ደጋግሞ መስራቱ ሳይሆን ይዘሻቸው የምትገቢው ኃላፊነቶች አሉ። ወደ ስቴጅ ስትገቢ ከህዝብ ጋር ነው የምትገናኘው። ለምሳሌ ብሔራዊ ቲያትርን ብንወስድ 1000 ምናምን መቀመጫዎች አሉ። ያ ሁሉ ሞልቶ የታየ ጊዜ የ1200 ተመልካች አይን ይጠብቅሻል። አንቺ ደግሞ ካራክተሩ አለ፣ መስመር አለ፣ ብሎኪንግ፣ ቃለ ተውኔቱ አለ። በቃ ድምጽ መጠበቅ አለብሽ፣ ሙዚቃ፣ ላይት መጠበቅ አለብሽ። መሳሳት በፍጹም አይቻልም። በእነሱ ኃላፊነት ውስጥ ደስ ይላል። ይሄንን መወጣት መቻል። ጨዋታውን እንቀጥልበታለን። የፊልምና የቴሌቪዥን ድራማውን ደግሞ ትነግረኛለህ። አሁን ግን አንድ ተመልካች አየር ላይ ስለሆነ እሱን እንቀበል። ሄሎ ሄሎ፣ ጤና ይስጥልን። ጤና ይስጥልኝ። ማን እንበል? ታውቀው ድምጽ ነው መሰለኝ። ሳቅ ይቅርታ፣ ማን እንበል? ቢኒያም ወርቁ እባላለሁ። ቢኒያም ወርቁ፣ እንዴት ነህ ቢኒያም? ሰላም ነኝ፣ ሰላም ነኝ። አለን። እሺ፣ ለሰለሞን አስተያየት ነው ጥያቄ ነው ምንድን ነው ያለ? አስተያየትም አለኝ ጥያቄም አለኝ። እሺ ተገናኙ፣ ሰላም መባባል ይቻላል። አጋጣሚ ሆኖ ብዙ ስራዎች ሰርቻለሁ። እሺ። እና ያው በስራው ላይ ሁልጊዜም ያነቃቃናል፣ ሁልጊዜም የተለየ ችሎታ አለው። እሺ። ከዛ በተረፈ ደግሞ የተለየ ችሎታውን እዚሁ ሀገሩ ላይ ለመጠቀም በመነሳቱ የበለጠ እንድንኮራና የበለጠ በራሳችን እንድንተማመን በሀገራችን እንድንተማመን አድርጎናል። ለዚህ ምስጋናዬን ላቀርብለት እወዳለሁ። በዚህ አጋጣሚ ሰለሞን ምስጋናውን መቀበል ትችላለህ። ከዚህ በተረፈ የምጠይቀው ጥያቄ አለኝ እና እሺ፣ የምጠይቀው ጥያቄ ሰለሞን ፊልሞችን ሆነ ቲያትሮች ሲያይ ስሜቱን የሰማውን ስሜት ፊት ለፊት ነው የሚናገረው። ለምሳሌ የተዋናዮቹ አጨዋወት ትክክል አይደለም ብሎ ካሰበ ሂዶ ትክክል አይደለም ይሄ እንደዚህ ብሎ ይናገራል። ትክክል ሆኖና ደግሞ ተደስቶ ደግሞ ከሆነ በጣም እንግዲህ እኔ እስከማውቀው ድረስ አይናፋርም ነው ይፈራልም፣ ግን መድረክ ላይ ድረስ ይወጣል በጣም በደስታ ወይ ቆሞ ያጨበጭባል ድንገት ከመሀል ብድግ ብሎና ይሄ ነገር እንዴት ነው? በተለይ አንዳንድ ሰዎች አጨዋወታቸውን ትክክል አይደለም እንደዚህ ቢሻሻል ባልክ ቁጥር የሚሰጥህ ምላሽ እንዴት ነው? ሰዎቹስ እንዴት ነው ይሄን ነገር የሚያዩት? አንዳንድ ጊዜ ስለሚያሳስበኝ ነው ይሄን ነገር ብጠይቀው። ይሄን ጥያቄ ነው ልጠይቀው የምፈልገው። እሺ ቢኒያም እናመሰግናለን። እኔ ጥያቄ አለኝ ለአንተ። ቅድም ጨዋታችንን ስንጀምረው
በአጋጣሚ ነው ወደ ጥበቡ ዓለም የገባሁት። ይሄ አጋጣሚም በቢኒያም ወርቁ አማካኝነት ነው። እሱ ነው ወደዚህ ሙያ አስገባኝ ብሎኛል። እንዴት ነበረ ሰለሞን ለዚህ ሙያ የተፈጠረ ሰው ነው ብለህ ወደዚህ ያመጣው የሚለውን ነገር መልሰህልን ብትል። አጋጣሚ ያው ተገናኘን፣ የአንድ አካባቢ ልጆች ነን እና ያው ፍላጎት አለው። ፍላጎቱ ነው ውስጥ ያለ ፍላጎት። አንዳንድ ጊዜ እኛ በላያችን አናውቀውም፣ ውስጥ ያለ ፍላጎታችን ይመራናል አይደለ? ለምሳሌ የሆነ ቆንጆ ነገር አይተን ይሄ ነገር እኮ ደስ ይላል እንላለን፣ ግን ምኑ ደስ እንዳለን አናውቅም። እሱም ጋር ተፈጥሮ ውስጡ አለ ማለት ነው አርቲንጉ እና አጋጣሚ ሳይሆን ውስጡ ያለ ነው፣ የተቀበረ ነው። ድንገት ግን ወጣ። ድንገት ሲወጣ ደግሞ እኛም እየሰራን ነበረ፣ የተለያዩ ሙከራዎች እያደረግን ነበረ። ያ ሙከራችን እንግዲህ ተሳካና እንትን አለና የሰለሞን ምንድን ነው በጣም ታታሪ ነው። በጣም ሁላችንም ታታሪ ለመሆን እንሞክራለን። እሱ ግን ምንም አይነት ነገር ቢኖርበት ስራ ካለው እኔ በህይወቴ እንግዲህ አብረን ይኸው 10 ምናምን ዓመት ሰርተናል። አንድ ጊዜ ብቻ ነው በግል ምክንያት ስራውን ትንሽ ችላ ብሎ ያየሁት። አንዴ ከ14 ዓመት ማለት ምንድን ነው ቅድሚያ ይሰጠዋል ለስራው እና ይሄ ተፈጥሮ ውስጡ ያለ ነው። የእንትን አይደለም ውስጡ በቃ አለ። ይሄ ውስጥ ያለው ሰው አለ አይደል? ግልጽ ነው አይደል? መቼስ ማባባሌ አንዳንድ ጊዜ እንትን ይላል እና በዛ ምክንያት ነው የተፈጥሮ ነው፣ የስጦታ ነው። ይሄ አብሮ የመወለድ ነው የእሱ እንትን። እሺ፣ በጣም እናመሰግናለን ቢኒያም ለአስተያየቱ ለጥያቄው። እሺ፣ አመሰግናለሁ። እሺ፣ በደንብ አድርገው ለተመልካቾችም ገልጿል ሰለሞን ማን ነው የሚለውን። የእሱን ጥያቄ እንመልስ። ብዙ ጊዜ ስራ ላይ ሰለሞን ሲያወራ ፊት ለፊት ነው የሚያወራው፣ ከተመቸው የተመቸውን ነገር፣ ካልተመቸው አልተመቸኝም ብሎና ይሄ ከሰዎች የሚኖረው ምላሽ ምንድን ነው? አያጋጭህም ወይ አይነት ይመስለኛል። አትፈራም ወይ? አሁን እንግዲህ አሁን ቢኒሹም አለኝ ቤቢ አሁን ሳምሶን ታደሰ በጣም ጓደኛዬ ነው። ብዙዎቻችን እኔ ቢኒሹ ቤቢ ፍቄ በጣም እና እናወራለን። አሁን ቤቢ በቀደም ምን አለኝ፣ በቃ አሁን እንዲህ አይነት አስተያየት መስጠት ቢቆም ይሻላል። ምክንያቱም እየተሰጠን ያለው ነገር የእናንተ ግሩፖች መናቅ ትንቃላችሁ፣ የሰው ስራ ጥሩ አይሰማችሁም እየተባለ ነው እና ጥሩ ሆነ መጥፎ አስተያየት ባይሰጥ ጥሩ ነው በቃ አለኝ። እኔ ደግሞ በቀደም አሁን ለምሳሌ በቀደም ትዝታው የሚል አንድ ፊልም ተመረቀ። ግሩም ኤርሚያስ የሰራበት ፊልም ነው። በጣም ከመደሰት የተነሳ ነው ወደ ስቴጅ ላይ ወጣሁት። ሄድኩኝ። ግሩምን በጣም ነው ደስ ብሎኝ ነው ሰላም ያልኩት። ተስፋዬ ሜካፒስቱን በጣም በቃ እንዴት ልገልጸው በማልችለው ሁኔታ ነው በቃ ተነሳው፣ ሄድኩ ወደ ስቴጅ። ሁለቱንም አገኘሁ። ደስ ይላል። አሁን እንደዚህ በቃ ደስ ያለ ልክ እንደዚህ ያልሆነ ነገርም ስታይ መናገር ጥሩ ነው። ጥሩ ነገር ይመስለኛል። አዎ ሰርቶ ማሳየት ጥሩ ነው። እየሰራው አይደለም ወይ? እየሰራው ነው። የእውነት እየሰራው ነው። 31 ፊልም ሰርቻለሁ። ጥሩ ይሁን አይሁን የተመልካች ጉዳይ ነው፣ የባለሙያው የአስተያየት ጉዳይ ነው። እኔ ግን አምኜበት እየሰራው ነው፣ ገና እሰራለሁ። ስለዚህ እየሰራው ስለሆነ መናገር እችላለሁ። ተቀማጭ ባይናገር ሊሰማ ይችላል። እየሰራው ደግሞ ለጊዜው ይሆናል ከሰው ጋር እንትን የሚያደርገው እንጂ መናገር ብዙ ጊዜ በኋላ ላይ ለብቻ ስታስበው በደንብ የሚጠቅም ይመስለኛል። የራሱ ሳስበው ስለ ጓደኝነታችሁ እናውራ እስቲ። አዲስ ሙሽራ የሚለውን ፊልም ሳይ አለህበት አንተ ቤቢ የቢኒያም ወርቁ ጽሁፍ ነው እንደዚህ ብቻ ግን ዝም ብዬ ሳየው እኔ በደንብ የተግባባችሁበት አይነት የሚመስል ነገር አለ። የሆነ ትረሳዋለህ ፊልም መሆኑን ራሱና እንዴት ነበረ እሱ? እስቲ እናውራ። አንዳንዴ የሚግባቡ ሰዎች አንድ ላይ ሲሰሩ ስራው ቀላል ይሆናል። የግሩፕ ስራ ስንሰራ አዲስ ሙሽራ የመጀመሪያችን አይደለም። ብዙ ስራዎች አሉ። እንግዲህ ከ10 ዓመት በላይ አብረን አለን በዚህ ሙያ ውስጥ ሁላችንም እና ተግባብተናል። ምናልባት እኔ እና ፍቃዱ የምንሰራው ስራ ላይ ባይታይ እንኳን ቤቢ ከጀርባ የጀርባውን ስራ እየሰራ ነው፣ ከቢኒሹ ጋር እየሰራ ነው የሚሆነው።
ሌሎች ሴቶችም አሉ በጣም ጎበዝ እንደ ቅድስት ገብረስላሴ፣ ኢትዮጵያ በቀለ፣ ራሄል ተሾመ፣ መዓዛ ታከለ የኛ ልጆች አሉ በደንብ አብረውን የሚሰሩ ልጆች ከጀርባ ያሉ ልጆች ወይ ደግሞ አብረውን አሁን የምታያቸው ቲያትሮች አሁን ሜዳ ላይ አለ። ሜዳ ላይ የኛ ልጆች ናቸው እንዳለ ያሉት። ሌሎች አብረን የሰራናቸው ብዙ ቲያትሮች አሉና አሁን የቤተሰብ ያህል ሆነናል። ሀሳብ ይመጣል፣ አንድ ስክሪፕት ጨርሶ ይመጣል። እዛ ላይ ረጅም ጊዜ ጸባል ተነጋግረን ነው የሚሰራው። የቤተሰብ ነው። አሁንም ዛሬ ላይ ሜጋን ተከራይተን እየተለማመድን ያለ ነው አዲስ ፊልም ለመስራት። ሌሎችም እዛው ቤት ለመቀጠል ፊልሞችም ለመለማመድ እንዲያመቸን እዛው የግሩፓችን ተከራይቶ እየሰራን ያለ ነው። ዛሬ ትልልቅ ሰዎችንም አብረን እያመጣን ለምሳሌ ደበበ እሸቱ እንደ አባት ሆኖ እንዲጫወትልን ፊልሙ ላይ አምጥተን እንደዚያ እየተቀላቅለን እየሰራን ያለ ነው። ጓደኝነት ያልፋል። አሁን የኛ በጣም አልፏል። አልፎ ወደ ስራ ተቀይሯል። ትልቅ ሆኗል። እዛ አዲስ ሙሽራ ላይ ለየት ያለ ገጸ ባህሪ ይመስለኛል አንተ የተጫወትከው። የሆነ ሰዓት ላይ ራሱ ትት እያልኩ እንዴት ነው የሚሟዘዘው እያልኩ ነበር ነውና አልከበደህም? ከሌላው የተለየ እንትን ነበረ ወይስ? ሰውዬው እኮ እንደው ሰለሞን ሲታይ ሌሎች ፊልሞች ላይ ሌሎች ድራማዎች ላይ እንደዚህ ነገር አይደለም የነበረው። እዛ ላይ ለኔ ለየት ያለ ገጸ ባህሪ ነበረ። እንዴት መሰለሽ አሁን በሰውዬው ሀዘን ነው እኛ የምንስቀው። ሀዘኑ ነው እንድንስቅ ያደረገን ሰውዬው እና ያሳዝነኛል። እኔ በጣም ያሳዝነኛል። ምክንያቱም ማአት ነገር አድርጓል። ማአት ወጪዎች አውጥቷል። ማአት ነገር አድርጎ ሲመጣ አጣት። ይሄ ሰውዬ በቃ ወደ ቤት አለመሄዱም ነው። በዛው ልብስ ብቻ መቅረቱ ይገርመኛል። እንደዚህ ሳያወላልቅ ሳያብድ መቅረቱ እና በጣም ያሳዝነኝ ነበር። ሀዘኑ በጣም ያስቅ ነበርና አንዳንድ ሰው ደግሞ አስተዛዘኑ አንዳንዴ እንድታዝኝ ያደርግሻል። አስተዛዘኑ አንዳንዴ ሀዘኑ ላይ እንድትስቂበት ያደርግሻል በራሱ ሀዘንና የሰውዬው ይሄ ነበር። ለኔ ነው በጣም ለየት ያለ ያለብኝ። ላንተ ምንም የተለየ እንዳልሆነ ከምላሽ መረዳት ይችላል። አሁን ጨዋታችንን ትንሽ ገታ እናርገውና አንድ ሙዚቃ እንጋብዝ። 3 የሙዚቃ ምርጫዎች ሰጥተኛል። ከነዛ ውስጥ ማህሙድ ዘሪቱና ጌት ማንን ላይ ናቸው? ማንን እናስቀድም? ማህሙድን ነው አስቀድምኩት። የሀገር ቤቱ አይናማ የሀገር ቤቱ አይናማ የሚለውን የማህሙድ ዜማ እናስቀድም። የተለየ ምክንያት አለ? እሱ አለኝ። በጣም ደስ ይለኛል። አለኝ ምክንያት ግን ያው ምክንያቱ እንዳለው ነው። ዜማውን እንስማ ማለት ነው። እሺ ከአንድ ዜማ በኋላ የእናንተን ጥያቄዎችን ለመመለስ ተመልሰን እንገናኛለን። በመከታተል ላይ የምትገኙት የአርቲቪ ፕሮግራማችን ነው። የዛሬ እንግዳችን አርቲስት ሰለሞን በጋለ ነው። አብራችሁ ይሁኑ። ሙዚቃውን ሰምተን
የአርሂቡ ፕሮግራማችን ነው እየተከታተላችሁ ያላችሁት። የዛሬው እንግዳችን አርቲስት ሰለሞን ቦጋለ ነው። ሰለሞን እንግዲህ በውስጥ መስመራችን 0115527713 በርካታ አድናቂዎችህ እየደወሉ አድናቆታቸውን እየገለጹ ነው። እንድታቀው አየር ላይ እንዳናስገባ በጣም ስለበዛ ሰዓታችንን እንዳይሻማብን በሚል ነው። ጥያቄ ሲኖር ብቻ አስፈጻሚ ብሬን ታርፎ እንዲያስገባ ተነጋግረናል። ቅድም አንድ እኔ ጻፍኩት ስክሪፕት አውስትራሊያ ወደ እነሱ ቋንቋ ተተርጉሞ ወይም ወደ እንግሊዘኛ ተተርጉሞ የሰራሁት አለ ብለህ ነበርና እሱ ምን ላይ ነው እኛ እናየዋለን ወይ የት ነው ያለው የሚል ጥያቄ አለ። አዎ አሁን ሰሞኑን ይመረቃል። እኔ ነበርኩ የምጠብቀው ይዣት መሄድ የነበረብኝ ነገር ነበርና እኔ አልሄድም። ምክንያቱም አሁን ብዙ ስራዎች ላይ ስለሆንኩ እዚህ ያለው ደግሞ በጣም ይበልጣል። ስለዚህ እልክላቸዋለሁ። አንድ እልክላቸው ነገር አለ። ከዛ ይመረቃል ፊልሙ። ምንድነው ትልቅ ፊልም ነው። ስለ ፊልሙ በደንብ ይንገሩንም ስላሉ በደንብ ኦኬ። ያው አርማይቲ ዩኒቨርሲቲ ማለት ትልቅ የሲኒማ ዩኒቨርሲቲ ነው አውስትራሊያ ውስጥ እና ለፊልሙ ወደ 20 ሚሊዮን ዶላር ኢንሹራንስ ነው የገባልን። ያን ገባልን። ያን የሚሆነው ምንድነው አንደኛ ዓለም አቀፍ ፌስቲቫሎች ላይ እንዲቀርብ አገሪቷ ውስጥ የምንጠቀምባቸው ነገሮች ማንኛውም ነገር ወረቀቱን ከያዥ ይፈቀዳል። ለምሳሌ የከተማ ትሬን የሚባለው ለ3 ሰዓት አቁመነው ነው የሰራነው። የከተማ ባቡሩን ማለት ነው። ለ3 ሰዓት እንደዚህ ማቆም፣ የከተማውን ትልቁን ህንጻ የመጠቀም ፖሊስ ስቴሽን አንተም አለበት ተውነበታል። እኔም ዋናውን ካራክተር የተጫወትኩት እኔ ነኝ። ወደ እነሱ ተተረጎመና ፊልሙ ዋናውን ካራክተር እኔ ነኝ የተጫወትኩት። ያው በአማርኛና በእንግሊዘኛ ነው ፊልሙ የተሰራው። የኛ ሀገር ታሪክ ነው። አዎ እዛ ሀገር ላይ አንድ የጠፋ አበሻ ነው። የጠፋ አበሻ እሱ ላይ ያዝልኝ። አንድ የጠፋ አበሻ ነው በሚለው ስልክ እናስቀድም ብዬ ነው። ሄሎ ሄሎ፣ ጤና ይስጥልኝ። ጤና ይስጥልኝ። ማን እንበል? ሰሚራ ታረቀ ከመቀሌ። ሰሚራ ከመቀሌ። እሺ ቀጥይ ሰሚራ። ጥያቄ ነው አስተያየት? አንቺ እሺ ሰለሞን ቦጋለ የሰለሞን ቦጋለ አድናቆቴን ልገልጽለት ፈልጋለሁ። እሺ እንደምወደው። ሄሎ አቤት፣ ይሰማናል። ቀጥይ። ሄሎ ይሰማል ሰሚራ። ሄሎ ይሰማል ሰሚራ። እንግዲህ ስልካችን ጥሩ አይደለም ማለት ነው። ዞሮ ዞሮ የሰሚራን አድናቆት ሄሎ ደርሶናል። ሄሎ አይሰማሽም ሰሚራ? ትንሽ ድምጽ። ሄሎ አቤት፣ ያንቺ ይሰማናል። አንቺ ቀጥይ። እሺ ለሰለሞን ቦጋለ እንደማደንቀውና እንደምወደው። እሺ ተቀብለናል። ባይሰማም ይሰማል። ተቀብለናል። እናመሰግናለን። ወደ አቆምነው ጨዋታ እንመለስ። ስለ አንድ አውስትራሊያ ውስጥ የጠፋ አበሻ ነው የሚለው ነበር። ሰሚራ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እና አንድ የጠፋ አበሻ በቃ በሱ ዙሪያ የተሰራ ነውና ፊልሙ ላይ 85 ከመቶ የተጫወቱት ነጮቹ ናቸው። ፊልሙ ላይ በጣም ወዳጄ ጌታሁን ሰለሞን፣ አርቲስት ጌታሁን ሰለሞን፣ አርቲስት ተስፋዬ ገብረሃና ተሳትፎበታል አሉበት። ፊልሙ ላይ በደንብ አሉ። እዛ ነው ያለው። አዎ ተስፋዬ ገብረሃናም ጌታሁን ሰለሞንም እዛ ነው ያሉት። በጣም ነው ማመሰግናቸው። በጣም ወዳጆቼም ናቸው። በጣም ከጌታሁን ጋር አብረን አንድ ግሩፓችን ውስጥ ጌታሁን አንዱ አባል ነው። አብረን ብዙ ጊዜ የምንሰራውና የራሱንም ፊልም እዛ እየሰራ ነው። ይዞት ይመጣል እሱ። ለማንኛውም ፊልሙ ይመጣል፣ እኛ እናየዋለን። ወደዚህ ይመጣል። አዎ ፊልሙ ወደዚህ ይመጣል። ከምረቃው በኋላ እነሱ ሀሳባቸው ዓለም ላይ ማዞር ነው። ከዛ ወደዚህ ይመጣል። ሌላ ፊልም ደግሞ አለ አሁን በቅርቡ የሚወጣ በማስታወቂያም አይተነዋል። እንደገና ደግሞ እዚሁ እኛ ጋር ሜኪንጉም ተሰርቶ ነበረና አባይ ቨርሰስ ቬጋስ የሚለው ዳይሬክተሩም የኛ እንግዳ ነበረ። እዛ ላይ ደግሞ እንግዲህ ለየት ያለ ካራክተር ሲመስለኝ ለኔ ላንተ እየመሰለህ ስላልሆነ አላውቅም። ባላገር ሆነ ነው እዛ ደግሞ የምትሰራው። አርሶ አደር ነገር ሆነ ነው የምትሰራው። እሱን ደግሞ ትንሽ
አዎ ንጉስ ይባላል ካራክተሩ። በጣም ነው የምወደው። ጀግና ነው፣ ጎበዝ ገበሬ ነው፣ ታታሪ ሰራተኛ ነው እና በጣም ደስ ይለኛል ንጉስ። በጣም ደስ የሚል ካራክተር ነው። አባይ ቨርስ ቬጋስ ላይ ያለው የሚጫወተው ግን የሚጫወታቸውን ካራክተሮች ሁሉ እያቀለልኩ ሳይሆን የየራሳቸው ቀለም አላቸው፣ ደስ ይሉኛል። አሁን አዲሱ ሙሽራ አልሽ የራሱ አለው እና ለየት ያለ ሳይሆን ቀርቶ አይደለም። ለሁሉም የምሰጠው ዋጋ አንድ አይነት ነው፣ የምለፋው ልፋት። አሁን የአባይ ቨርስ ቬጋስ ግን ፊልሙ ላይ ህይወቴን ሁሉ መስዋዕት አድርጌ ነበረ፣ ራሴ ሞቼ ነበረ። ባህር ውስጥ ዘልዬ ገባው። ለካ ቦታው ወራጅ አልነበረም፣ እየተሽከረከረ የሚወርድ ውሃ ነው እና እዛ ጋር ነው አዳልጦኝ ገባው። ሄድኩ እየሞትኩ ነው እና ስታንት ማኖች ነበሩ፣ እነዚህ ሌሎች ዋናተኞች አሪፍ ልጆችም ነበሩና ዘለው እነሱ ገቡና እዛ ውስጥ አይኔን ስገልጥ ድንጋይ ያገኘ መስለኝና ድንጋዩን መጫኔ ነው። እኔ ስጨለካ ልጁን ነው እንደገና አመለጠኝ ገባው። በቃ እየሞትኩ እንደሆነ ነበር የተሰማኝ። በኋላ እንደገና መጥቶ ገፋኝ፣ ወጣሁ። እንደገና ቅጠል አገኘው ይዤ ወጣሁና እንደዚህ ዋና ትችል ነበር ግን? አዎ ለዚሁ ፊልም ስል ነው ዋና የተለማመድኩት እና ብዙ ልፋት ነበረው ፊልሙ። ልፋት ብቻ ሳይሆን ብዙ ገንዘብ ወጥቶበታል፣ በጣም ተደክሞበታል፣ ብዙ ተዋናዮች ተሳትፈውበታል እና ዓለም አቀፍ ፊልም ነው። ሀሳቡ ቴዲን በጣም ትልቅ ሀሳብ ነው ያለው። የኢትዮጵያን በጎ ገጽታ በዓለም ላይ ለማሳየት ነው። ትልቅ ነገር ነው። አንዱ መሳሪያ ደግሞ ፊልም ነው ከተጠቀምንበት እና ቆንጆ ነው። ቆንጆ ፊልም ነው። እሺ ስልክ አለ፣ ወደ ስልክ እንሄዳለን።